ሃይ ጋይስ እንዴት ናችሁ? ዳምፔል ብቻ በመጠቀም እንዴት ግሉታችን ማሳደግ እንደምንችል አሳያችኋለሁ። አብራችሁን ቆዩ። ሰብስክራይብ ካላደረጋችሁ ደግሞ በዚህ አጋጣሚ ሰብስክራይብ አድርጉ። የሆነ ቀን ይሄን ቪዲዮ ልትፈልጉት ትችላላችሁ። ሰው ዳውንሎድ አድርጉት። እንሂድ። መጀመሪያ የምንጀምረው በዳምፔል ሱሞ ስኳት ነው። ሰው እኔ የመረጥኩትኝ 20 ነው። እናንተ በፈለጋችሁት ኪሎ መስራት ትችላላችሁ። እንዴት እንደሚሰራ ላሳያችሁ። እንቆማለን። ከዛ እግራችንን እንከፍታለን። ከዛ እቺ አውራጣታችን ማለት ነው ወደኋላ ወደፊት ትንሽ ወጣ ትላለች። at the same time ግሉታችንን ፊት እናደርጋለን። mesela ኢነር ታያችን በደንብ ነው የሚሰማ ማለት ነው። let's go 1 2 3 ፍጥነት መጨመር አይጠበቅብንም። አስራሁለት ከዛ እንጨርሳለን። ምንድነው የምናደርገው ማለት ነው? ይሄንን 12 ጊዜ እንላለን። ሬፒቴሽኑ ማለት ነው 3 ጊዜ። በየመሃሉ አንዳንድ ሚኒት እረፍት ማድረግ አለባችሁ። ሰውነታችሁ ግን ከዛ በላይ እረፍት የሚያስፈልገው ከሆነ ብዙም ሳትቆዩ ተወሰነ እረፍት ወስዳችሁ ድጋሚ መስራት ትችላላችሁ። ቀጣይ ኤክሰርሳይዝ ያሳያችሁ። ቀጣይ ደግሞ የምንሰራው ሂፕ ትረስት ነው በዳምፔል ማለት ነው። መጀመሪያ እንደዚህ ቤንች ታዘጋጃላችሁ። ከዛ በኋላ ኪሎ ትመርጣላችሁ ማለት ነው። እኔ መረጥኩትኝ 12 ኪሎ ነው። ይሄንን በተመሳሳይ ሁኔታ ማለት ነው ስንት ጊዜ ነው የምትሰሩት ማለት ነው? 3 ሬፒቴሽን 12 ነው። 3 ዙር 12 ሬፒቴሽን ነው የምትሰሩት ማለት ነው። መጀመሪያ እግራችሁን እንደዚህ ታደርጋላችሁ። ከዛ ከጉልበታችሁ እኩል ይሄኛውን እግራችሁን ታመጡታላችሁ። ጉልበታችሁ ያረፈበት ቀር ማለት ነው። ከዛ ተዘጋጃላችሁ። ሰው ቢኖራችሁ ያቀብላችኋል። ከሌላችሁ ደግሞ እንደዚህ አዘጋጅታችሁ ታስቀምጡታላችሁ ማለት ነው። እንዴ ዩ አፕ 1 ከዛ እንደገና 2 ወደ ላይ ስታመጡት መቀመጫችሁን በደንብ ቁንጥጥ እያደረጋችሁ ማለት ነው። 5 ይሄንን እንዳልኳችሁ 3 ዙር 12 ሬፒቴሽን ታደርጉበታላችሁ። በነገራችን ላይ ይሄን ኤክሰርሳይዝ ሙሉ ለሙሉ መቀመጫችሁ ማለት ነው ይቀይረዋል። ለምን ሙሉ ለሙሉ ፎርስ የሚያድረው መቀመጫችሁ ጋር ስለሆነ በደንብ እንትን ይላል። እዚህ አካባቢ ከተሰማችሁ ቆዳችሁን ትክክል አይደለም፣ እግራችሁን ወደ ፊት ወደ እናንተ ትንሽ ጠጋ ማድረግ ነው የሚጠበቀው። ቀጣይ ደግሞ የምንሰራው አርዴል ነው። እኔ መረጥኩት ኪሎ 5 ነው። ሮማኒያ ዴድ ሊፍት ይባላል። ሞር የሚረዳን ለግሉታችን ነው። በተጨማሪም ደግሞ የኋለኛው ጡንቻ ክፍላችን ላይ እዚህ ጋር ይሰራልናል። ሞር ግን ግሉታችን ላይ በጣም ኃይለኛ ኢፌክት ነው ያለው። 45 ዲግሪ አድርገን እንከፍታለን እግራችንን። በደንብ እርግጠኛ ደግሞ ይሄው 1 2 ትንሽ ወጣ ይላል ማለት ነው። ከዛ ያው ወደ ኋላ መቀመጫችን እንገፋ እያደረግን ነው የምንሰራው። ከዛ 1 2 ከጉልበታችን ዝቅ እንዳለን ከዛ ምልስ እናደርጋለን። በተመሳሳይ 3 ሬፒቴሽን ነው በ12 ጊዜ ትሉታላችሁ። እንዳትረሱ ስትረስ ውስጥ ገብቶ ሰውነታችሁ እየደከመው ከሰራችሁ ሞር ኤክሰርሳይዙ እያስጠላችሁ ይመጣል። በዛ ላይ ደግሞ ውጤት ላታዩ ትችላላችሁ፣ ትጎዱ ትችላላችሁ። ስለዚህ አንዳንድ ሚኒት ቢያንስ አድርጉ። ከዛም በላይ ካስፈለገ እንደነገርኳችሁ የተወሰነ ረፍት አድርጉ። አንድ የመጨረሻ ላሳያችሁ ነው ይበቃናል። እስካሁን ግን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። እንሰራው ዳምፔል ሪቨርስ ላንች ነው። ኳድ እና ግሉታችንን እናሰራለን። አንድ ዳምፔል እንሰራለን። ኢች ራውንድ 12 እንላለን ማለት ነው። እንይዘዋለን። ከዛ ባላንስ እንዲኖረን እጃችንን እንደዚህ እናደርጋለን። let's go 1 2 3 4 5 6 7 8
10 11 12 ቀጣይ እንገባለን። ኤክሰርሳይዛችንን ከወደዳችሁትና ሌላ እንዲሰራላችሁ የምትፈልጉት ኤኒ ኤክሰርሳይዝ ካለ ኮሜንት ላይ አስቀምጡልኝ። እንዳልኳችሁ ደግሞ ሰብስክራይብ አድርጉት ይሄንን ቻናል። የሆነ ቀን ጥቅማችኋል፣ ዳውንሎድ አድርጉት። ወዳችኋለሁ። እነታችሁ